ሰላም ጤና ይስጥልኝ እንደምናችሁ ያድዊቱ ተከታታዮች ከኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬ በመብላት ሳይሆን በመቀባት መጥቼላችኋለሁ። አብዛኛውን ጊዜ የፀጉርሽ ውጤቱ ምንድነው የምትሉኝ ልጆች እህቶች አላችሁና እኔ በድሮ ጊዜ የተወለድኩት በገጠሪቷ ኢትዮጵያ በጉራጌ ክልል ስለሆነ በጉራጌ ማህበረሰብ ይሄ ቅቤ በጣም ትልቅ ክብር አለው። ሴት ልጅ ስትወልድ እንኳን ማረችሽ ተብሎ ይሄን ቅቤ አናቷ ላይ እንዲህ ተደርጎ አያችሁ ደስ ሲል ትንሽ እኔ ከበረዶ ቤት ስላወጣሁት አልቀለጠልኝምና ፀጉሬ ላይ ነው የሚቀልጠው ሙቀት ስለሆነ እና እኔም ያገሬ የባህሌ የወጌ ወልደሻል እንዴ እንዳትሉ እኔ ወልጄ አይደለም ያለሁት የማዳም ኩሽና ላይ ነው። አንድ አቆተኛዬ እግዚአብሔር ይስጣትና ይሄው ቅቤውን ይዛ መጣ ለልጄ ልካለኝ። ይሄው እኔም እንኳን ማረችሽ ለመባል በቅቻለሁ። ይሄ ነበር የፀጉር ውጤቱ። ድሮ ኢትዮጵያ ልጆች ሆነን እናቶቻችን እየቀቡን በቃ በዚህ ነበር ፀጉራችንን የሚያሳድጉልን። አሁን ጊዜ ያመጣው ቴክኖሎጂ ያመጣው ቅባት እየተቀባን ፀጉራችንን ከረደደ ይው ይረግፋል። የተኛንበት መኝታ ፀጉር ብቻ ነው እንደ ድመት የድመት ፀጉር ይመስል የተኛንበትን መኝታ ፀጉር እንዳለ። ይሄ ምንድነው? የድሮውን ነገር አጥተናል፣ ወደ አዲስ ነገር ገብተናል። አያችሁ ውዶቼ የፀጉራችን ውጤቱ ይሄ ነበር። ልጆች ሆነን እናቶቻችን ያሳደጉን በዚህ ቅቤ ነበርና እናቶቻችን ምስጋና ይግባቸው ማይረሱ ተንከባክበው ለዚህ ያደረሱን። መቼም እኛ ውለታቸውን ለመክፈል ያብቃን። ከፍለን አንጨርስም የእናቶቻችን ውለታ። እግዚአብሔር አምላክ እኔም ለምነው ሁሌም እናቶቻችን እድሜያቸውን ያቆይልን። እድሜያቸውን የብረት ምሰሶ ሙሉ የኢትዮጵያ የኤርትራ እናቶች እድሜያቸውን የብረት ምሰሶ ያርግልን። ይዋላ በጠርኩትም ታጠብኩት እንጂ ያው እንዳያችሁት እንደተቆጣጠረ ነው። ነገር ግን ከቅቤው መልስ ታጥቤ ጧት አሁን እየተኛሁኝ ነው። አያችሁ ውዶቼ እንዴት ፊት ያምሩበት እንደምነጋ በጉጉት ተጠብቃለሁ። ምክንያቱም በናፍቆት ነው ያገኘሁትና እንዴት ደስ እንዳለኝ ብታዩ። አራስ የሆንኩ መሰለኝ። ይሄ አሁን ከደቂቃ በኋላ ይቀልጣል። ወዳችኋለሁ። ሰላም ለኢትዮጵያ፣ ፍቅር አንድነት ለህዝባችን ለምየ ኢትዮጵያ ይሁን። ወዳችኋለሁ። ሐሳብ አስተያየታችሁ እንዳይረሳ ኮሜንት፣ ላይክ፣ ሼር በማድረግ ተባበሩን። አድዊቱ ነኝ ከዱባይ።